በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 29 በዚህች ቀን ክብር ይግባውና የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ የልደቱ መታሰቢያ ነው። ለእርሱ ክብር ምስጋና ይሁን፣ በእኛ ላይም ይቅርታውና ቸርነቱ ምሕረቱም ይደረግልን ለዘላለሙ አሜን። ሰላም ለልደትከ በአፈ ነቢያት ዘተዜነ እምበላሩ ፍጹመ ድንግልና ሙጽወ እንዘ ይሰደድ ጽልመተ ወንዘ ያቁርሃ ናሁ ተረክበ መድኃኒነ እለ ወከመ ዝናብ ከዊኖ ፍንዋ። በዚህችም ቀን ከሶርያ ሀገር ወደ ቁስጥንጥንያ ከተማ የቅዱስ ሐዋርያ ታዲዮስ የሥጋው ፍልሰት ሆነ። ይህም የሆነ ክርስቶስን የሚወድ ጻድቅ ቆስጠንጢኖስ በነገሰ ጊዜ ነበር። በእርሱ ትእዛዝም የቅዱስ ሐዋርያ ታዲዮስን ሥጋ ፈለሱ። ያማረች ቤተክርስቲያንንም ሰርተው ሥጋውን በውስጡ አኖሩ። በዚህችም ቀን አከበሯት። ከእርሱም ብዙ የሆኑ ድንቆችና ታምራቱ የተገለጹ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለፍልሰተ ሥጋ ከምና ሀገር ሶርያ በስምረተ አምላክ ኬንያ ሶነግሰ ቆስጠንጢኖስ በቁስጥንጥንያ ገባሬ ተአምር ዋሃይ ታዲዮስ ሐዋርያ አህጉረ ጸረስቲ በእሳት ያያ። በዚህችም ቀን ቅዱስ ወርስኖፋ በሰማዕትነት አረፈ። ይህም ቅዱስ አዋቂ፣ ሃይማኖቱ የቀና የዋህና በገድል የተጠመደ ሰው ነበረ። ኤጲስቆጶስነት ሊሾሙት በፈለጉትም ጊዜ ከእርሳቸው ሸሸ። ወደ አንዲት ሀገርም ደርሶ እግዚአብሔርን በሚወዱ 2 መነኮሳት ዘንድ አደረ። በዚያችም ሌሊት የእግዚአብሔር መልአክ ተገለጠለት። ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም እንዲታመንም የሰማዕትነትንም አክሊል እንዲቀበል አዘዘው። በነቃ ጊዜም ለእኒህ ለሁለቱ ወንድሞች ያየውን ነገራቸው። እነርሱም ከእርሱ ጋር በሰማዕትነት ይሞቱ ዘንድ ተስማሙ። ከዚህም በኋላ መኮንኑ ወዳለበት ሄዱ። ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስም ታመኑ። ታላቅ ስቃይንም አሰቃያቸው። ከዚያም ሰኑር ወደሚባል ሀገር እስከሚሄዱ ድረስ በወህኒ ቤት ጨመራቸው። የሚሄድበትም ሰዓት በደረሰ ጊዜ ከእርሱ ጋር ወሰዳቸው። በዚያም ታላቅ ስቃይን አሰቃያቸው። በሚያሰቃያቸውም ጊዜ የእግዚአብሔር መልአክ ያጸናቸውና ቁስላቸውንም ይፈውስ ነበረ። ከዚህም በኋላ ጻ ወደሚባል ሀገር ወሰዳቸው። በዚያም ጽኑ ስቃይን አሰቃያቸው። ብዙዎች አማንያንንም ሰብስቦ ስለ አምልኮ ጣዖት የሚያዝ የካህዲውን ንጉሥ ደብዳቤ አነበበላቸው። ይህም ቅዱስ ወርስኖፋ ተነስቶ ያችን ደብዳቤ ከአንባቢው እጅ ነጥቆ ቀደዳት። መኮንኑም አይቶ እጅግ ተቆጣ። እሳትንም እንዲያነዱና ቅዱስ ወርስኖፋንም በውስጡ እንዲጨምሩ ታዘዘ። ሰማዕትነቱንም ተጋድሎንም በእሳቱ እቶን ውስጥ ፈጸመ። እነዚህንም 2 ወንድሞች ራሶቻቸውን በሰይፍ ይቆርጡ ዘንድ አዞ ቆረጧቸው። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለወርስኖፋ እንተ ጎየ ማገሩ በጸሊያ ዓለም ወክብሩ ማይበረ ኮያን ኪያው ውስተ ውሳጤነት ወገሩ ወለክሌቱ እደው ሰማዕታተ ክርስቶስ ማይበሩ ክሳውዴሆሙ በመጽባሕት መተሩ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 30 በዚህች ቀን የቅዱሳን የገሊላ ሰዎች መርቆሬዎስ እና ኤፍሬም በሰማዕትነት አረፉ። በዚህችም ቀን የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት አባ ጢሞቴዎስ የሥጋው ፍልሰት ከምስር በአስቄጥስ ወዳለ ወደ አባ መቃርስ ገዳም ሆነ። በዚህችም ቀን ክብርንና ብልጽግናን ንቆ የተወ ጳውሎስ አረፈ። በዚህችም ቀን የእስራኤልዩ ቤተክርስቲያን የከበረችበት ነው። በዚህችም ቀን ቅዱስ ሐዋርያ እንድርያስ ተአምራትን አደረገ።
በዚህችም ቀን የንጉሥ ናዖድ ሚስት ንግሥት ማርያ ክብራ አረፈች። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሕሌተ ዘኪራ ይላፈ ለተጸምዱከ ዘልፈ ለላነብብ ተወከ ዘንዴተ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውክበ ምላቡ ብሁላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባክያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዘጻፎን ዘይደርስ ለዘአንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይ ስቡረ ይማረነ ኢየሱስ ክርስቶስ። አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈስሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ለነ ምህረተ አፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ